ሞባይል እያናገሩ ማሽከርከር አደጋ እንደሚጥል አታውቅም? አላናገርኩኝም እኮ እኔ በጆሬ ነፋስ ስገባ ትንሽ ስለሚያመኝ ለሱ ብዬ ነው አደረኩት እንጂ ምን ያለ የዞን ጆሮ ይዘህ ነፋስ አይደለም ሌላ ነገር ባይገባብህ ነው የሚደንቀኝ አይደለም። አሁን ባንተ ቤት ስልክ አይፎን መሆኑን ልታሳየኝ ነው። ሞባይል እያናገሩ ማሽከርከር ለአደጋ ያጋልጣል አያጋልጥም? እኔን አታውቅም? አውቃለሁ። ጎበዝ፣ ይሄን ካወቅህ ጥሩ ነው። እባክህ እኔ መለሎ አስቸኳይ ስልክ ስለሆነብኝ ነው። እኔስ አስቸኳይ ስራ ባይሆን እዚህ ተጎልቼ ጠብቀህ ነበር። ምንድን ነው ያልከው? የኔ መለሎ ምን ይወጣልሃል? የምር መለሎ ነኝ እንዴ? እባክህ እስካሁን ማንም አልነገረህም እንዴ? ማንም አልነገረኝም። የመለሎ መለሎ እኮ ነህ። ምንድን ነው? ለሻይ ይሆናል ብዬ ነው። እኔ ሻይ ቤት ተጠጥቼ ነው የመጣሁት። ለኔ የሻይ የምትሰጠው ገንዘብ ካለ ሀብታም ነህ ማለት ነው ሳታጠፋ ስርዓት ህግ አክብረህ አታሽከረክርም። እሱ ነው መንግስት ቅጣትን ተከፍለህ ስትመጣ መንጃ ፈቃድን ትወስዳለህ። ክተት፣ አሁን እሱ ክተት፣ በህግ አምላክ ክተት።